ይሄ ላብ ይታያችኋል? ይሄ ላብ ይታያችኋል? ይሄው ስለሚቻለው በቃ ማንቺ እውነት ሶስት ይውላችሁ ሶስት ያርሰናል ለጋፊኛ ለሁለት ለዘምሩ ከእጁ ተሰብሯል። ተፈወስን እኮ ተፈውሰን ማንቺ ፈውሰናል እኛ ነው። ወይኔ በቃ ይመቻችሁ። ዩናይትዳውያን ሳምንቱ አመቱ ከዚህ በላይ ሊያመምርልን አይችልም። በጣም ደስ ብሎኛል። ሶስት ጎል ከገባብን 3 አመት የሆነው ቲም ይዘን በትርፌ 3 ጎል ይገባብን በትርፌ። ወይኔ 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 እግዚአብሔር የምሬን ነው የምላችሁ። ልታጡኝ ነው በቃ ልታጡኝ ነው። እንዴ አልቅሼው ላይ ቦታ ደስ ነው የሚለኝ። በቃ ያመመኝ ነው የምላችሁ። ኧረ በስመ አብ ወልድ የማንም መቀለጃ እዚህ አይደለም። ሽንፈት እግዚአብሔርን አቻ ራሱ ጭራሽ ነው የማይመጣኝ ነው። ኧረ እግዚአብሔር ከአመት አመት ሁሌ እንዴት ከአመት አመት በዚህ ሰዓት አርቲታ ምንድን ነው የምትሰራው? ኧረ በስመ አብ መቃጠል። ኧረ ወይኔ ጉዲ አሻው ሳምንቱ አመቱን ሙሉ አያስቀምጡንም እግዚአብሔር። ኧረ እንደ ዛሬ ተቃጥያ አላቅም ነው በዚህ በበከተ ክለብ 3 ጎል በሜዳችን 3 ጎል ይገባብናል። በዚህ በበከተ ክለብ ምንድነው ከቦክስ ውጪ ማስመታት? ከቦክስ ውጪ እንኳን ማስመታም ነበር። 2 ጎል ከቦክስ ውጪ ዙም እንዴ ትልቅ ጨዋታ ላይ የምታስበላን ምንድነው ማን? አረ እንደዚህ ተቃጥያ አላቅም። ውይ አረ ወይኔ በዚህ ክለብ የበከተ ክለብ ነገ ሄዶ በማንም በሚሸነፍ ይጮህብኛል እነዚህ። ይሄ ነው የምጠቀለልበት። አዎ እሱ ነው። ግን ትችላለህ ተንኮሱ አታቂም። ኧረ ተው ግን ካልቻልክ ሰው ጥራልኝ። ፊቱ ማዶ አዎ እኔ ነኝ የገጠመው። ኧረ እባክህ እሺ በቃ እሱን ጠቅልልበት። የተላጠ ቦታ አለው እንትኑ ነው እዚህ ጋር ተላጠ። አዎ ረዘም ላድርገው። ወይ ጉድ! እሺ አሁን ሰው እንዳለ ወጥቷል። መጮህ ቀነሰ፣ ጩኸቱ ቀንሷል። ትንሽ የሚጨፍሩ ሰዎች ብቻ ነው ያሉት። ይኸውላችሁ የዛሬ ሽንፈት በጣም ያቃጥላል። አመቱን ሙሉ በሜዳችን አልተሸነፍንም። 3 ጎል ከገባብን 3 አመታችን እና ይሄንን ሬኮርድ በማን እጅ እናጠዋለን? በማንቸስተር ዩናይትድ በዋና ጠላታችን። ይሄ እኮ ያቃጥላል። ይሄ እኮ ያቃጥላል። ደግሞ ከቦክስ ውጪ ምንድነው የምናስመታው? አሁን እኛ ላይ ብቻ ማለቃቀስ አያስፈልግም። አላኩኛ መቼ ነው ይመታል እኮ ግልጽ ነው። ሴጋ ብቻ ነው የሚመታው፣ በደንብ ነው የሚመታው። ገባ አይደለ? ዶርጉ አገባም። ራያ ላይ እኮ ምንም ነገር ጥፋት እኮ ልትል አትችልም። ጥፋቱ ተጫዋቾቻችን ሞተው ነበረ። ለምን የሞቱት? አርቴታ ሮቴት ስለማያደርግ። አሁን ኢንተር አስፈልገው ነበር። ያው ባየር ሙኒክን ማሸነፈህ በቸልሲ ያዋረድከን ኢንተርን አሸነፈህ በማን ዩናይትድ። ይሄኛውማ ያማል ማን ሴት ፒስ አገባን፣ ኮርና አገባን። ኦፕን ፕሌይ የት አለ? የትኛው ካፕቴን ነው በየጨዋታው የሚቀየረው? ካፕቴን እኮ አይቀየርም። ካፕቴን 90 ደቂቃ ነው የሚጫወተው። አቃጠልከኝ አቦ። እሺ እቤት ገብቻለሁ። አብዛኞቻችሁ ተቃጥለሃል ብላችሁ ልትገምቱ ትችላላችሁ። በጣም ልክ ናችሁ።